ቲም እየሰራ ነገ በሆነ ነገር እሱ ላይ ለሚደርሰው ነገርስ በምን አባቱ ሊወጣ ነው ጌታችሁ? ይሄንን ነው ብዙ ሰው የሚለው እንጂ አዲስ መንገድ አይደለም። ተጽዕኖ አልፈጠረም አይደለም፣ ፈጥሯል። ጀግና ነው። ከምንም ተነስቶ ህይወቱን ቀይሯል። በዚህ ነገሩ ደግሞ ልናደንቀው ይገባል። ስናደንቅም በምክንያት ነው መሆን ያለበት፣ ስንተችም በምክንያት ነው። ሴዶንም ስናደንቅም በምክንያት ነው፣ ስንተችም በምክንያት ነው። እኔ ሴዶ ጓደኛዬ ነው፣ ብዙ ጊዜ አብረን ነው የምንውለው። ግን ደግሞ ለሱም የምነግረው ነገር አለ። ይሄ ልክ አይደለም፣ እዚህ ጋር ማይወሩ ነገሮች። ግን ደግሞ ጀግና ነው፣ ማርሻል አርትን አስተዋውቋል። መጀመሪያ እኮ ንቃተ ህሊና የመጣው ለሴዶ ጆኒ ኮላውት አድርጎ ሴዶ አክሴፕት ሳያደርግ ሲቀር ነው። በሴዶ ስም ነው ሳንቲሙ እየተሰራ ያለው። ኤምኤምኤ ፋይቱም ለመጀመሪያ ጊዜ የተባለው በቀደም የተደረገው መጀመሪያ መነሻው ሴዶ ነው፣ የሴዶ ስም ነው። ሴዶ ካልገባ እኔ ያለው ብሎ ንቃተ ህሊና በመምጣቱ ነው። ስለዚህ ልጅ 10 ሚሊዮን መጠየቁ ምን ችግር አለው? 20-30 ይጠይቅ። ገንዘብ እኮ ሆኗል፣ ብራንድ እኮ ሆኗል እሱ እኮ። ያ ማለት በሁሉም ነገር ሴዶ እንደግፋለሁ ማለት አይደለም። ሴዶ አንተ ራስህ ታውቃለህ። ማስተር ሳላ ደግሞ በጣም የምንወደው በጣም የምናከብረው ሰው ነው። አልተረዳውም ሀሳቡ። ይሄ ነው ብዬ አስባለሁ። ሶሪ እንግዲህ ካጠፋው። እናመሰግናለን ቶፋ፣ የእውነት ትክክለኛ ሀሳቤን ነው የገለጽክልኝ እና ደግሞ እኔም ጋር የነበረው ስሜት ይሄው ነበረ። ግን ትንሽዬ ተጨማሪ ማድረግ የምፈልገው ምን መሰለ፣ ቅድም የአርሰናልን ጌም ምናምን የሚል ሀሳብ ተነስቷል። በጣም ጀስት ትልቅ ነገር ነው የተደረገው። ግን እነማን ናቸው የነበሩት ከተባለ እኮ ኢትዮጵያ ላይ መዓት ህዝብ አንድ ያለው መዓት ስፖርተኛ አይደለ እንደ ያለው ይህን ያክል እንዴ አንድ ምርቃት ላይ 600-700 ሰው እኮ 1000 ሰው ገብቶበት የሚያውቅ ምርቃት የቴኳንዶ ምርቃት አለ እኮ አይደለም። በዚህ ልክ ፕሮሞሽን ተደርጎለት በዚህ ልክ ሶሻል ሚዲያውን ተቆጣጥረው በዚህ ልክ ገንዘብ ተከፍሎበት ምናምን የነበረ ውድድር አይደለም። የአንድ ክለብ ምርቃት ላይ እኮ ይሄን ያክል ሰው ይገኛል። ይሄ የሰው ብዛት መገኘቱ ምናምን ይሄን ያክል የሚያጋንነው ነገር አይደለም። ይሄ አንድ በዚህ መታሰብ መቻል አለበት። ሌላው ደግሞ ብዙ ጊዜ የሚወራው የማርሻል አርት ባለሙያ ወይ ደግሞ የቴኳንዶ ባለሙያ ድህነቱ ነው የሚገለጸው በብዛት። ምን አደረግን፣ ተበላላን ምናምን። ይሄ እኮ የኛ የመጀመሪያ ያረዳዳችን ችግር ነው እንጂ ማርሻል አርቱ አይደለም እኮ እኛን እንደዛ ያደረገን። እኛ ህይወታችንን በሙሉ ወይ ላይፋችን በሙሉ በዛ ላይ እንዲመሰረት አድርገን መጀመሪያ ስለገነባ ነው እንጂ ሀብታም እንድንሆን ከልክሎን አይደለም እኮ ቴኳንዶ። እኛ የተረዳንበት መኒን ሜክ የምናደርግበትን መንገድ ነው ስህተት ብለን ወይ ሁላችንም ማለት ያለብን እንኳን አይደለም ይሄንን ችግር የፈጠረው አንድ ግለሰብ። በእርግጥ አዎ የተቸገሩ ሰዎች መረዳት መቻል አለባቸው። ብዙ ጊዜ ለቴኳንዶ በጣም ብዙ ዋጋ ከመክፈላቸው የህይወት ዋጋ ከመክፈላቸው አንፃር እንደዚህ አይነት ችግሮች ይፈጠራሉ። ግን እነዛን ችግሮች የመፈጠራቸው ምክንያት ያ አንዱ ግለሰብ ነው እንጂ ማርሻል አርቱ አይደለም። በማርሻል አርቱ አይደለም፣ በቴኳንዶ አይደለም ልናማረር የሚገባው። እኔ መኒ ሜክ ማድረግ ካልቻልኩኝ በተዘዋዋሪ ጎን ለጎን እኔ ራሴን ሰርቫይቭ ማድረግበትን ነገር ማድረግ መስራት ገንዘብ መስራት ካልቻልኩኝ ቴኳንዶ ላይ ብቻ ገንዘብ እሰራለሁ ብሎ ማለት እንደማይሆን ከዚህ በፊት ይታወቃል። አሁን ቴኳንዶን ራሱ ገንዘብ ማግኛ መንገድ ማድረግ የሚቻልበትን መንገድ ደግሞ እያየን ነው፣ እየተረዳን ነው። እኛ ቴኳንዶን ስንሰራ ከገንዘብ ጋር አያይዘን ስላልሰራ ነው፣ ገንዘብ እናገኝበታለን ብለን ስላላሰብን እንደዚህ አይነት ነገራቶች ተፈጠሩ እንጂ ማንንም በልቶ ማንንም ጥሎ ምናምን ማለፍ የሚባለው እኔ እስካሁን ድረስ ባለሁበት እንትን ውስጥ ይሄን ያክል ጥሎ ማለፍ የሚባል ውድድር ላይ ነው ጥሎ ማለፍን እኔ የማውቀው እንጂ በህይወትህ ላይ ጣልቃ ገብቶ አንተ እንደ ሀብታም እንዳትሆን ወይ አንተ የሆነ ነገር እንዳይኖርህ አድርጎ እሱ ሀብታም የሚሆንበትን ወይ አላይም። ምናልባት ከኮቺንግ አንፃር ከሪፈሪንግ አንፃር አንዱ የበታች አንዱ የበላይ ሊሆን ይችል ይሆናል እንጂ ከገንዘብ ጋር በተያያዘ ይሄንን እንደ ድክመት አድርገን ልናነሳው አይገባም። ሲጀመር ከዚህ በኋላ መነሳትም ያለበት ኢሹ ነው ብዬ አላስብም። ድሃ ስለሆናችሁ የእናንተ ስፖርት አይሆንም፣ ቴኳንዶ ድሃ አደረጋችሁ ምናምን እኔ በጣም መቃወመው ሐሳብ ነው። ቴኳንዶን ወደ ገንዘብ ማምጣት እንችላለን። እኛ እንደዛ ስላላደረግነው ቴኳንዶን
የላይፋችን አንድ አካል አድርገን ስላሰብነው ከገንዘብ ጋር ስላላስተሳሰርነው ነው እንጂ በቴኳንዶ ገንዘብ የማይሰራበት ምንም አይነት ምክንያት የለም። እና ይሄ ነው አሁን ብዙ ጊዜ ምን አመጣችሁ የት ደረሳችሁ ምናምን መድረስ ኦንሊ ከገንዘብ ጋር ብቻ ነው። ሰው ሀብታም ካልሆነ የትም አልደረሰም ማለት ነው። እንደዚህ መታሰብ ያለበት አይመስለኝም። አመሰግናለሁ። ጣልቃ ገብቼ ነው ይሄን ያልኩት። ሁላችሁም ማስተሮች ከበሩልኝ።